ሰላም ዩቲዩብ እንዴት ናችሁ? ሳምንታችሁ ያለፈ ሁሉ ሰላም ነው? እሺ ዛሬ ደግሞ ጾም መያዣ የሚሆን ቆንጆ የፍየል ቀይ ወጥ እንሰራለን ማለት ነው። እንግዲህ በምታዩት መልኩ ሽንኩርቱን ድስት ላይ አድርጌ ውሃ እስከሚጨርስ ድረስ እጥደዋለሁ ማለት ነው። ውሃውን አሁን መጥቶልኛል። ዘይት የጨመርኩኝ ነው። ዘይት የምጠቀመው የኑግ ነው። የኑግ ዘይት ያፍቃልኛል ለጤናም ካለው ነገር አኳያ ነው። እንዲሁም ደግሞ ከሱፍ ዘይት ደግሞ በመበርከትም ደረጃ ይበረክታል። ግን ዋናው ለሱ ሳይሆን ዋናው ከጤና አንጻር ያለው ነገር በጣም አሪፍ ስለሆነ ይሄንን ነው የምጠቀመው። እዚህ ጋር በጨውና በሎሚ ዘፍዝፌዋለሁ ማለት ነው፣ ደሙ እንዲወጣልን በጨውና በሎሚ ዘፍዝፌዋለሁ። ይሄ እዚህ ደግሞ የተፈጨ ስጋ አለኝ። እሱ ለልጆቼ ትምህርት ቤት ለፓስታ፣ ለማካሮኒ፣ ለሩዝ እንዲሆን እሱንም ሁሌ አጥባችሁ ለልጆቻችሁ በተለይ የምትጠቀሙት ከሆነ በጨውና ወይም በአፕል ቪንገር ሎሚ ከሌላችሁ በቪንገር አድርጋችሁ በደንብ ዘፍዝፉት። ከዛ በጣም አለቅልቁት። ከዛ በረዶ ቤት እየከተታችሁ እየቀነሳችሁ መጠቀም ትችላላችሁ። እኔ እንደዛ ነው የማደርገው። አሁን ሁሉንም ነው እንደዛ አጣጥቤ የማስቀምጠው። ስፈልግ በማለት በእጅ አልነካም። በረዶን ካስለቀቁ በኋላ እየቀነስኩኝ እጠቀማለሁ ማለት ነው። እዚህ ጋር በጣም ተቆላልቶልኛል ሽንኩርቱ። በምፈልገው ደረጃ የተፈጨ ቲማቲም አድርጌያለሁ ማለት ነው። ቲማቲሙ ደግሞ በደንብ እስከሚጠበስ ድረስ እንጠብቃለን። ከዛ ደግሞ እንግዲህ ቀጣይ በርበሬያችንን እንጨምራለን ማለት ነው። እየከደንን እየከፈትን በደንብ እንጠብሰዋለን። ያው ቪዲዮ እየቆራረጥኩ ነው ማሳያችሁ ለእናንተ እንዳይበዛባችሁ እንጂ ያው በሰባት ደቂቃ ኦልሞስት 8 ደቂቃ ቪዲዮ ነው። ግን ሁሉ ነገር እንትን ሲል ይበዛል። ለዛ ነው እየቆራረጥኩ ማሳያችሁ። እንደ በርበሬያችሁ አይነት ያው እንደ ከለሩ አይነት ማለት ነው መጥናችሁ መጨመር። የሽንኩርታችሁ በቂ ሆኗል ብላችሁ የምታስቡትን ከለር። አንዳንድ ሰው በርበሬ ሲበዛ ይወዳል። እኔ ብዙም በርበሬ ሲበዛ አልወድም። ጨጓራዬን ያመኛል። ብዙ በርበሬ አላበዛም። እንደ በርበሬያችሁ አልኳችሁ። አንዳንድ ሰው በርበሬ በጣም ቀይ ያለ የሚያቃጥል በርበሬ ያለ፣ አንዳንድ ሰው ደግሞ ለስለስ ያለ ነው። እዚህ ጋር በርበሬውን ሳየው ትንሽ ነጥቶብኛል ብዬ አስቤ 1 ማንኪያ ጨምሬያለሁ። አጠቃላይ 3 የሾርባ ማንኪያ ነው የተጠቀምኩት። መጀመሪያ 2 ጨመርኩ፣ አሁን 3ኛው ጨመርኩ አይቼ ማለት ነው። በአንዴ ሁሉንም አልጨመርኩኝም። እና ደግሞ ሁሌ በርበሬ ስትጨምሩ ወይም በርበሬውን ከመጨመራችሁ በፊት ትንሽ የፈላ ውሃ አድርጉበት። ቀዝቃዛ ግን ያስፈልጋል ለወጥ አሪፍ ስለሆነ ቀዝቃዛ እና ጠብ አድርጋችሁ በርበሬው እንዳይዝባችሁና እንዳይሸት ማለት ነው። የማረርም ነገር አለ፣ ግን ብሎ ይዛል አንዳንዴ። ስለዚህ ውሃ የፈላኋችሁን ጠብ እያደረጋችሁ እናቁላላለን ማለት ነው። ህይወት ጆርኒ ቻናልን ሰብስክራይብ አድርጉን። እንተጋገዝ፣ የምንፈልገው ደረጃ ላይ መድረስ። ያንን ምላችሁ ኑሮ እንዴት እያደረጋችሁ እንዴት ነው? ብዙ ነገሮች የልጆች ሁኔታ በምን አይነት ሁኔታ እናቶች እስኪ ወደ ግሩፕ ገባ እያላችሁ ወደ ቻናሌ እስኪ ሀሳብ አስተያየታችሁን አስቀምጡ። እዚህ ጋር በደንብ ካቁላላው በኋላ ራሳን ተጠቅማለሁ። የተወሰነ ትንሽ መጠቀም ክዳን እናስቀምጥበት። ክዳን ትንሽ ነው እናንተ በማንሳም ማረግ ትችላላችሁ ማለት ነው። ሰው ማቁላላቱ ቀጥሏል። ከለሩን በምታዩት መልክ ነው። ቆንጆ በርበሬ እንትን ቆንጆ ነው ከለሩ። አዲስ በርበሬ የበርበሬ ወቅት ነበር ታህሳስ፣ እና አዲስ በርበሬ የተጠቀምኩት። መጀመሪያ አጥንቱን ነው የማስገባው። አጥንቱን ከስጋው ቀደም ያስገብቼ የተወሰነ አሸዋለሁ። ከዛ በኋላ ነው ስጋው የምንጨምረው ማለት ነው። ምክንያቱም ያው አጥንት ቀድሞ አይበስልም እንደ ስጋ። ስለዚህ የፈላውን እያወጡን እያቁላለን ትንሽ ለቀደም እናሸዋለን ማለት ነው። ከዛ በኋላ ነው ስጋው ደግሞ የምናስገባው ማለት ነው። እንግዲህ እዚህ ጋር ደግሞ እንደዚህ
እጃችሁ አይለይ። እሳታችሁ በተለይ ኃይለኛ ከሆነ ነው። እዚህ ጋር መብራት ጠፍቶ በሲሊንደር ነው እየሰራሁኝ ያለሁትና ለዛ ትንሽ ቶሎ እያማሰልኩት ነው። ስጋውን ጨምሬያለሁኝ። አብረን ደግሞ እናቁላላችሁ። እዚህ ጋር ትኩስ እንጀራ አለ። ዛሬ በትኩስ እንጀራ ነው የምንበላው። እንጀራም እየጋገርኩኝ ነው። ቆንጆ ነው። እንዴት ነው አይኑ ምኑ ያምራል አይደል? እና በጣም ነው እንጀራ ማለት እንጀራ በመጨበር ምናምን ስትሄዱ እንዴት ነው የሚሆንላችሁ? እውነት ይለመዳል ያለ እንጀራ? እስኪ እሱ ንገሪኝ። አበሻ ያለ እንጀራ እንዴት ነው መኖር ይችላል? እኔ አንድ ቀን ሳልበላ የሆነ ነገር ከበላሁኝ ረጅም ጊዜ ያልበላው ነው የሚመስለኝ። እዚህ ጋር እንግዲህ በምታዩት መልኩ አሁን የሚተላሃ ጨምራለሁ። አሁን ያቅበላል እናበስለዋለን ማለት ነው። እና እስኪችን ጥያቄ ውጭ የምትኖሩ ሰዎች መልሱልኝ። ያለ እንጀራ እንዴት ነው ይለመዳል? አዳፕት እናደርገዋለን ለሀበሻነታችን ወይስ ከባድ ነው ለሀበሻ? እሱን ንገሩን እስኪ። ያው እየከደንን አሁን የተወሰነ ውሃ ስላለ በደንብ የሚተከተክ ውሃውን መጠጥ እያደረገን ብናደርግ በአንዴ አንከልስም። ጠብ እያደረግን ነው። ኮረሪማ ጨምሬያለሁ። እንዳልኳችሁ በአንዴ ውሃ አሁን ይሄ በአንዴ አይደለም የጨመርኩት። የዶሮ ቪዲዮ ላይ እንዳሳየኋችሁ የተወሰነ እያደረኩኝ ከቁሌቱም ጋር ከስጋው ከተጨመረ በኋላ እያደረኩኝ ነው እንደዚህ የሆነው እንጂ በአንድ ክልስ አላረግም። ሁሌ ውሃ ማለት ነው። እንደሱ ሲሆን አሪፍ ነው። ውሃ እንትን አይልባችሁም፣ ውሃ ይዝባችሁም። ወጡ በምትፈልጉት ደረጃ ነው የሚሆንላችሁ፣ ቲክነሱም ሁሉ ነገር። እዚህ ጋር ደግሞ እንጀራዬን ጨርሼ ለቁርስ ለነገ ደግሞ ጨጨብሳ ሰርቼ ነው። ሁሌም እንጀራ ስንጋግር ጨጨብሳ እንጋግራለን በዛው ላይ ማለት ነው፣ በሰማው ምጣድ ላይ እና ቆራርሰን በፌስታል ቁጥር አድርጋችሁ ታስቀምጡታላችሁ እንዳይደርቅባችሁ። ወዲያው የምትሰሩ ከሆነ ችግር የለም። በግን አሳድራችሁ የምትሰሩት ከሆነ ስለሚደርቅ በፌስታል ወዲያው ትኩስ ቁጥር አድርጋችሁ አስቀምጡት። ትኩስ ፍሬሽ እንደሆነ ነው የምታገኙት። ቅቤ ጨምሬያለሁ 2 ማንኪያ። እንግዲህ ተንተክትኮ ወጥቷል። ወጣችን ይሄን ይመስላል። አያምሩም? እዩት። ይኸው ካለን ከቅቅላችን ጋር እየበላን ነው። እንግዲህ ይኸው ጨጨብሳችንንም ቆራርጠን በፌስታል ከተናል። እስከ ሳምንት፣ መልካም ሳምንት ባይ። ይወዳችኋለሁ።